አንደኛው ማን ይመስክርልህ ጥሩ ስነ ምግባር ለመኖርህ ዘውጀቱክ ወዓሽረቱክ ቤተሰብህ ይመስክር ያንተን ስነ ምግባር እኔ ጋማ መንገሬ ለ5 ደቂቃ እሺ ሀቢቢ ቀላል ከሷ ጋር ግን ሁሌ እየኖርክ ሁሌም በሽንኩርቱ በጨው እየተጣላ እሷ ትናገር ስላንተ ነብያችን ለዛ ነው ምን አሉ ኸይሩኩም ከናንተ በላጩ ማን ነው ዳዒው ነው ቂያም ለይል የሚሰግደው ኸይሩኩም ሊአህሊ ሚስቱ የመሰከረችለት ነው ተቅይ ማለት እሷ የሷ አይነት ሰው የለም ዱንያ ላይ የምትለው ነው የአላህ ወልይ ማለት እንደሷ አይነት መሬት ሰው የለም ይህ የምትለው ነው ትልቅ ሰው ማለት አንድ ዓሊም ምን ይላሉ እስኪ ሚስትህን ጠይቃት ቁጭ አድርግና እስኪ ሚስቴ ነኝ እንጫወት አሁን እንደው ህይወት እንደ አዲስ ተመልሳ ድሮ የጠየካት አለ ለትዳር አሁን እንደ አዲስ መጥቼ ህይወት እንደ አዲስ ተመልሳ አሁን በመታቂ ስነ ምግባር ላግባሽ ብዬ ብመጣ ትስማሚያለሽ እንደ በላት ይላል ትስማማለች ቤት ይፍረደው እንግዲህ አንተን አላህ ቆይ ነው ምትለው ይኖራል አይደል ሚስቱም ባልን ትጠይቅ አንቺን እንዲሞንሽም ባቅ ሚል ባል አለ አይደል ሚስት ትመስክር ወይም ባልሽ ባንቺ ላይ መስክር ውብ ስነ ምግባር ያለው ሰው ሚዛኑ የት ላይ ነው ቤተሰብ ሁለተኛ ጃር ጎረቤት ይመስል አሁን የጎረቤት ሀቅ የለም አከራይና ተከራይ ይባላል የለም ስሙራቱ ተባለ አከራይና ተከራይ ጃር ጎረቤት ይደበለስ ጎረቤት ይመስል እሱ ከመሰከረልን ጥሎኛ ይገላል አዛድ ዱንያ ያለቀን አንተ ተደልሰ አብዱላህ ኢብኑ ሙባረክ ትልቅ ኢማም ናቸው አብዱላህ ኢብኑ ሙባረክ من ائمه المسلمين ከሳቸው ጎረቤት የሚኖር አንድ ይሁዳ ነበር ይሁዳ ሙስሊም አይደለም ይህ ሰው ቤቱን ሊሸጥ ወሰነ ነጋዴዎች መጥተው ሊገዙት ጠየቁት ቤቱ አካባቢ የሚሸጥ የታወቀ ነው 100,000 ብር ነው የሚሸጠው እሱም መጥተው ሲጠይቁት 150 አለ ይሁዳ አንተ ካገሬ ለለ ደግሞ ምንድነው የምትጨምረው አሉ እንዴ አብሬ እኮ ምሸጥላችሁ አብዱላህ ኢብኑ ሙባረክ ነው አላቸው ማን ነው አብሬ ምሸጠው ጎረቤቴን እኮ ነው ምሸጥላችሁ አብሬ 50,000 የሱ ነው አብዱላህ ኢብኑ ሙባረክ ይህን ሲሰሙ ምን አሉ ተው አትሽጠው ይሄን ብር ነው ይሰጣል አራአይቱም ጎረቤትህ ላንተ ይመስክር ሶስተኛ ውብስነ ምግባር ለመኖር የሚመሰክር እንደው ከኢስላም አስገቢነኝ አሶጭ ነው የሚለው እንድትመዝን ነው ሶስተኛው ስራ ላይ የሚያቁ ጓደኞች ይመስክሩ አያም በስ መስጂድ ላይ እኮ ነው ተቅይ የምትመስለው እዛ እኮ ጉድ ነው የምትሰራን ካለ ወድቀሃል እዚህ እኮ ሰው ትመስላለች ይላል አረ ስታወራ ሱቅ ስራ ቦታ ላይ የሚያቁ ይመስክሩ ሰላም አቡ الحسن الندوي ይሄ ዓሊም ቅድም ያልኳችሁ መካ ውስጥ አንዴ ይላሉ ከብዙ አመት በፊት ሀድኩና መካ ሐጅ ምናምን ላረግ የሆነ ሱቅ ገባው ልገዛሉ ስገዛ እነዛ ሰዎች ምን አሉኝ ነው ይሄን ቃኛ እንሸጥልህም ከጎረቤት ግዛሉ ዓሊም ዳዒ ናቸው ሊያቁ ፈለጉ ለምን አልኳቸው ነው እነሱ ዛሬ ከነጋ ጀምሮ አልሸጡም ከነሱ ግዛሉኛል ኡማው እዚህ ሌብል ካልደረሰ ነስር የለም የሥራ ጎረቤቲ መስክር ስላንተ አخلاق አብሮህ ሚሰራው አንዴ ምን ተከሰተ መሰላችሁ በአቡ ሐኒፋ ዘመን አንድ ደግ ሰው መሬት ነበረው ይህን መሬት ለሌላ ሰው ይሸጥለታል መሬቱ ተሻሻጡ ውሉ ጸደቀ ያንኛው የገዛው ሰው አፍርሶ ለመስራት ሲቆፈር ድንገት ወርቅ ያገኛል በጣም ብዙ ወርቅ